ከ758 ሚሊዮን ብር በላይ ተሰብስቧል። 36ኛ ቀኑን በያዘው የገቢ ማሰባሰቢያ መርሃ ግብር 758 ሚሊዮን ብር መሰብሰብ ተችሏል። ከየካቲት 01 2017 ዓ.ም ጀምሮ ሰይፉ በኢቢኤስ የዩቲዩብ ቻናል እየተደረገ በሚገኘው የቀጥታ ስርጭት የገቢ ማሰባሰቢያ መርሃ ግብር ላይ ከ5 ቢሊዮን ብር በላይ ለማሰባሰብ እንቅስቃሴ እየተደረገ ይገኛል። መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል በአዲስ አበባና በክልል የተጀመረው ስራውን ለማጠናቀቅ 5 ቢሊዮን ብር እንደሚያስፈልገው ማስታወቁ ይታወቃል። እየተካሄደ ባለው በዚህ የገቢ ማሰባሰቢያ መርሃ ግብር እየተገነቡ ለሚገኙት ህንጻዎች ሴራሚክስ፣ የኤሌክትሪክ እቃዎች፣ የውሃ ቧንቧዎች፣ የመጸዳጃ ቤት እቃዎችና የመሳሰሉትን መግዣ እንደሚውል መሆኑም ተገልጿል። መቄዶንያ በአዲስ አበባ፣ ደሴ፣ ድሬዳዋ፣ ሻሸመኔ፣ አድዋ፣ ባህር ዳርና ሌሎችንም ጨምሮ በአጠቃላይ በ44 ከተሞች ቅርንጫፍ በመክፈት ስራውን በማስፋፋት ላይ ይገኛል። በቀጣይም በወሊሶ፣ ሱሉልታ፣ ሰበታ፣ ደብረ ብርሃን፣ ሆሳዕና፣ ዲላ፣ ጅጅጋና በሌሎች ከተሞችም ለመስራት እንቅስቃሴ መጀመሩንም አስታውቋል። መቄዶንያ የበጎ አድራጎት ማህበር ከ8000 በላይ የሚሆኑ ራሳቸውን ችለው መንቀሳቀስ መመገብና መጸዳዳት የማይችሉ የሰው ድጋፍ የሚያስፈልጋቸው አረጋውያንና አእምሮ ህሙማንን በማገዝ ላይ የሚገኝ ተቋም ነው። የተወደዳችሁና የተከበራችሁ ውድ ሀገሬ ልጆች ይህንን የመቄዶንያን ተቋም ወይም ድርጅት መርዳት የእውነት በጣም ያጸድቃል። በጣም እባካችሁ አሁንም የተቻላችሁን ሁሉ በማድረግ ተባበሩ። 36ኛ ቀኑን ይዟል ዛሬ እንዳልኳችሁ ከ758 ሚሊዮን ብር በላይ ተሰብስቧል። የበላይ የሚያሰኝ ነው። እጃችሁን ዘርጉ። ሰላማችሁ በያላችሁበት የዓለም ዳርቻ ሁሉ በዘት ተረፍርፎ ይበልልኝ። አዱገነት ነኝ። ላቭ ዩ ጋይስ ባይ